እኛ አድቫንቴጅ የምናገኝባቸው ኤሪያስ አሉ፣ ዲስአድቫንቴጅ የምንሆንባቸው ኤሪያስ ደግሞ አሉ። እና እነዛ አድቫንቴጅ ማጉላትና የኛን ዳውን ሳይድ በመቀነስ ኢትዮጵያን የማኑፋክቸሪንግ ማዕከል ማድረግ ነው ፍላጎቱ። ኢትዮጵያን የማኑፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። የአፍሪካ የአየር ትራንስፖርት ሀብ ሆኖ የሚቀጥል ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመርነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳውልህ ምክንያት በእጅጉ አዋጭ ነው።